ድንግልና የማስመለስ ቀዶ ጥገና አንድ የወለደች እናት ብታረግ እንደማስጠበብ ቀዶ ጥገና ይቆጠራል ወይ ብለው የሚጠይቁኝ ብዙ እናቶች አሉ። ላስረዳችሁ ልዩነቱን። ድንግልና የምንለው ሃይመን ነው። ሃይመን ማለት እዛች ብልት መግቢያ ጋር ያለች ስስ ሽፋን ናት። እቺ በግንኙነት ሰዓት ትቀደዳለች፣ ደም ይፈሳል። ይሄ ብቻ ነው ፐርፐዙ። ሌላ ወደ ውስጥ የሚገባ የሚጠብ ነገር የሚይዝ ነገር የለውም ሃይመን። ማስጠበብ ደግሞ የምንለው ህክምና ብዙ ጊዜ ለወለደች እናት፣ ምክንያቱም በምጥ ሲወለድ እዛ አካባቢ ስትሬች ያደርጋል፣ የሚመለሰውን ያህል ይመለሳል። ግን በተደጋጋሚ ልጅ ሲወለድ እዛ አካባቢ ስትሬች አድርጎ የሚመጣውን ክፍተት እሱን የማጥበብና ወደ ድሮ ወደ ነበረበት የመመለስ ህክምና ነው። እሱ ታይትኒንግ የምንለው ነው። ይሄ ግድግዳውን ነው የምናስተካክለው። ሃይመን ድንግልና የምንለው ደግሞ ሽፋኗ ውጪ ላይ ነው። ስለዚህ ሁለቱ የሚገናኝ ነገር የላቸውም። እንደዚህ የመላላት አይነት ነገር ካጋጠማችሁ መጀመሪያ ሁሉ ጊዜ እንደመክራችሁ ኬግል ኤክሰርሳይዝ ሞክሩ። ማለትም ሽንታችሁን የምታቋርጡበትን ጡንቻ ሲሸና አይደለም የምታቋርጡበትን ጡንቻ ለ5 ሰከንድ ያዝ ለቀቅ እያደረጋችሁ ይሄንን በቀን ኢቭን 100 ጊዜ 150 ጊዜ ሲሰሩ እዛ አካባቢ ጥሩ ቁጥጥር ይኖራችኋል። ከዚህ ካለፈ ነው ታይትኒንግ የሚባለውን ፕሮሲጀር ኮንሲደር ማድረግ ያለባችሁ። ሁለቱ የተለያዩ ፕሮሲጀሮች ለተለያየ ሰው ነው ለማለት ያህል ነው።